ስለ ስፓርታከስና በሮማውያን ዘመን ስለነበረው ድብቅ ዘግናኝና እጅግ በጣም እንግዳ የሆነ የአልጋ ላይ ጨዋታ በጥልቀት ለመረዳት የሮማን ማህበረሰብ ስነ ልቦና መመርመር ያስፈልጋል። በዚያን ዘመን የአልጋ ላይ ጨዋታ የፍቅር መግለጫ ሳይሆን የባለስልጣንነት፣ የኃይል፣ የጌታና የባሪያ ግንኙነት መገለጫ ነበር። ስፓርታከስ ከመኮብለሉ በፊት የነበረበት የባሪያ ማሰልጠኛ ወይም በካፑማ ከተማ ይገኝ ነበር። ይህ ቦታ ለውጊያ ማሰልጠኛ ብቻ ሳይሆን ለሮማውያን መኳንንት ድብቅ የጾታዊ ግንኙነት መፈጸሚያና መዝናኛ ቦታ ነበር። ሮማውያን ባሪያዎችን ሲገዙ የሚያዩት የጡንቻ ጥንካሬ ብቻ አልነበረም። ውድ ለሚባሉት ግላዲያተሮች የመራቢያ አካላቸው መጠን ጭምር ይታይም ነበር። ምክንያቱም እነዚህ ባሪያዎች ለጦርነት ብቻ ሳይሆን ለሀብታም ሴቶች የስሜት ማርኪያ ሆነው እንዲያገለግሉ ታቅዶ ስለነበረ ነው። የሮማ መኳንንት ሴቶች ባሎቻቸው በፖለቲካ ስብሰባ ወይም በጦርነት ላይ በሚሆኑበት ጊዜ ፊታቸውን በጨርቅ ሸፍነው ወደ ማሰልጠኛው ይመጡ ነበር። እዚያም ከባለቤቱ ጋር በሚስጥር በመደራደር እንደ ስፓርታከስ ያሉ ታዋቂና ጠንካራ ግላዲያተሮችን ለአንድ ሌሊት ከፍተኛ ወርቅ በመክፈል ይከራያቸው ነበር። በማሰልጠኛ ውስጥ ያሉ ወንድ ግላዲያተሮችና ሴት ባሪያዎች ያለ ፍላጎታቸው እንዲገናኙ ይደረግ ነበር። ዓላማው የወላጆቻቸውን ጥንካሬ የሚወርሱ የወደፊት ተዋጊዎችን በባርነት መውለድ ነበር። ይህ ሰውን እንደ ከብት የማርባት ዘግናኝ ልማድ በስፓርታከስና በጓደኞቹ ውስጥ ከፍተኛ የጭካኔ በቀል እንዲቀሰቅስ ካደረጉ ዋና ዋና ምክንያቶች አንዱ ነው። በጥንቷ ሮም የነበረው የጾታዊ ግንኙነት እምነት እጅግ በጣም እንግዳና አስገራሚ ነበር። የግላዲያተሮች ደምና ላብ ከፍተኛ ፍቅር የመስራት ኃይል እንዳለው ይታመን ነበር። ግላዲያተሮች በነፃነትም ሆነ በባርነት ሲዋጉ ከሰውነታቸው የሚወጣውን ላብ፣ ደም እና በሰውነታቸው ላይ የተቀቡትን የወይራ ዘይት ስትሪጆል በሚባል ልዩ የብረት መፋቂያ ይፍቁት ነበር። ይህ የተፋቀው የላብና የደም ድብልቅ በትንንሽ የሸክላ ወይም የብርጭቆ ብልቃጦች ተቀድቶ በሮም ገበያ ላይ በከፍተኛ ዋጋ ይሸጥ ነበር። በታሪክ ማስታወሻዎች መሰረት የሮማ መኳንንት ሴቶች ይህንን ፈሳሽ እንደ ክሬም ፊታቸው ላይ ይቀቡት ነበር። የፈሳሹ ጠረን እና የጀግናው ወንድነት ወደ ስነ ልቦናቸው ገብቶ ከፍተኛ የሆነ ፍቅር የመስራት ስሜት ይፈጥርልናል ብለው ያምኑ ነበር። አንዲት የሮም መኳንንት ሴት በምታገባበት ቀን የፀጉሯ መክፈያ መስመር የሚሰራው በሟች ግላዲያተሮች ደም በተነከረ የጦር ጫፍ ወይም ሰይፍ ነበር። ይህ ልማድ ሙሽሪት ሴት በጋብቻ ሕይወቷ ውስጥ ጠንካራ ፍቅር የመስራት ፍላጎትና ብዙ ልጆችን እንድትወልድ ያደርጋታል ተብሎ ስለሚታመን የሚደረግ እንግዳ ጥንቆላዊና ስሜት ቀስቃሽ ልማድ ነበር። የስፓርታከስ ሚስት በአማንያኑ ዘንድ እንደ ትልቅ መሪና ነብይት ትታይ ነበር። እሷ የምታመልከው ዲዮናይሰስ ወይም ባከስ የተባለው የሮማውያን የሕክምና እንዲሁም የፍቅር ግንኙነት አምላክ ነበር። ሌላው ደግሞ ሚስጥራዊው የሌሊት ስነ ስርዓት አምልኮ። ይህ አምልኮ በሮም ሕግ መሰረት የተከለከለ ነበር። ምክንያቱም ስነ ስርዓቱ የሚካሄደው በጫካዎች ውስጥ በሌሊት ሲሆን እጅግ በጣም ከፍተኛ አልኮል በመጠጣት ራስን በመሳትና ያለምንም የዝምድና ወይም የጾታ ገደብ በጋራ የሚደረግ ጾታዊ ግንኙነት በመሆኑ ነው። የታሪኩ ጸሐፊ ፕሉታርክ እንደሚለው የስፓርታከስ ሚስት የዚህ አምልኮ ዋና መሪ ነበረች። ስፓርታከስ ራሱ ከባርነት ከመኮብለሉ በፊትም ሆነ በኋላ በሚስቱ መሪነት በእነዚህ የፍቅር ግንኙነት አምልኮች ላይ ይሳተፍ ነበር። አማጽያኑ ጦርነት ከመቅጠማቸው በፊት እነዚህን የጾታዊ ግንኙነትና የደስታ ጭፈራዎች ያደርጉ የነበረው የአማልክትን መለኮታዊ እብደትና ጥንካሬ ለማግኘት በሚል እምነት ነበር። ስፓርታከስ አመጹን አጠናክሮ የሮማን ሰራዊት ደጋግሞ ማሸነፍ ሲጀምር የአማጽያኑ ሰራዊት ቁጥር ከ120 ሺህ በላይ ደረሰ። ይህ ሰራዊት ለዓመታት በጭቆናና በጾታዊ ጥቃት በደል ውስጥ የኖሩ ባሪያዎችን ያቀፈ በመሆኑ የሮማውያንን ከተሞች ሲቆጣጠሩ ታላቅ የበቀል እርምጃ ወሰዱ። ሮማውያን ለዘመናት የባሪያ ሴቶችን ያለምንም ፍላጎታቸው ሲገናኟቸው እንዲሁም ለመዝናናት ይጠቀሙባቸው ነበር። ስፓርታከስ ከተማዎቹን ሲቆጣጠር ግን ነገር ሁሉ ተገለባበጠ። የአማጽያኑ ሰራዊት የሮማውያንን ባለስልጣናትና መኳንንት ሴቶች ልጆች እንዲሁም ሚስቶቻቸውን በመማረክ የሮማውያንን ታሪክ ጸሐፊዎች እጅግ ባስደነገጠና ባሳፈረ መልኩ ለራሳቸው የጾታዊ ፍላጎት ባሪያዎች እንዳደረጓቸውም ይታወቃል።
የስፓርታከስ ቁጥጥር ማጣት ስፓርታከስ ራሱ ይህንን የጭካኔና የጾታዊ በቀል ለመግታት ሞክሮ ነበር። ነገር ግን ሰራዊቱ ለረጅም ዘመን በደረሰበት ጾታዊ ጥቃት ስቃይ የተናደደ በመሆኑ የስፓርታከስን ትዕዛዝ ወደ ጎን በመተው የሮማውያንን ሴቶች በማስገደድ የበቀል ፍላጎታቸውን ይወጡ ነበር። ይህ ታሪክ በሮም ማህደሮች ውስጥ ታላቁ የውርደት ዘመን ተብሎ ተመዝግቧል። ስፓርታከስን ለመውጋት የተላከው የሮማ ሰራዊት ራሱ በጣም አስገራሚ የሆነ በጥንቷ ሮም ወንድ ከወንድ ጋር የሚፈጽሙት ግንኙነት እንደ ኃጢአት ወይም እንደ ነውር አይታይም ነበር። ነገር ግን ጥብቅ ሕጎች ነበሩት። አንድ ሮማዊ ወታደር ከሌላ ወንድ ጋር ግንኙነት ሲፈጽም ሁልጊዜ ንቁ ወይም የበላይ መሆን ነበረበት። የበታች የሚሆነው ወንድ ባሪያ ወይም ምርኮኛ መሆን ነበረበት። የስፓርታከስ ወታደሮች ከሮማውያን እጅ ሲማረኩ የሮማ ወታደሮች የነጻነት ተዋጊዎች ወንድነት ለመስበርና ለማዋረድ ሲሉ በሰራዊቱ ፊት ጾታዊ ጥቃት ይፈጽሙባቸው ነበር። ይህ ድርጊት ወታደራዊ የበላይነትንና ምርኮኛውን ሙሉ በሙሉ ነፍሱን የመስበር ስልት ተደርጎ ይወሰድ ነበር። ስፓርታከስን ለመጨረሻ ጊዜ ያሸነፈውና በሮም ታሪክ ውስጥ እጅግ ባለጸጋ የነበረው ማርከስ ሊሲኒየስ ክራሰስ በታሪክ ውስጥ ትልቅ ቦታ የሚሰጠው የፍትወት ቅሌት ነበረው። ሌላው ደግሞ ቪስታውያን ድንግሎች የሚባሉት እነማን ናቸው? እውነተኛ ታሪካቸውስ ምንድነው? እነዚህ ሴቶች በሮም ውስጥ እጅግ የተቀደሱ የሮምን ዘላለማዊ እሳት የሚጠብቁ ሴት ካህናት ነበሩ። ሕጋቸው ድንግልናቸውን እስከ ሕይወታቸው ፍጻሜ መጠበቅ ነበር። ድንግልናዋን ያጠፋች ሴት በሕይወት እያለች መሬት ውስጥ ተቀብራ እንድትሞት ይፈረድባት ነበር። ከሷ ጋር የተኛ ወንድ ደግሞ በግርፋት ይገደል ነበር። ሌላው ደግሞ የክራሰስ ክስ ነበር። ክራሰስ ሊሲኒያ ከተባለች እጅግ ውብ ቪስታዊ ድንግል ጋር ድብቅ የፍቅርና ጾታዊ ግንኙነት አድርገሃል ተብሎ ፍርድ ቤት ቀረበ። መላው የሮም ሕዝብ ክራሰስ ሊገደል ነው ብሎ ሲጠብቅ፣ እሱ ግን በሚያስቅና በሚገርም መንገድ ተከላከለ። ክራሰስ ፍርድ ቤት ፊት ቆሞ እንዲህ አለ: እኔ እሷን ደጋግሜ የጎበኘኋትና ያነጋገርኳት ለስጋዊ ፍላጎት አይደለም። እሷ እጅግ በጣም ትልቅና የሚያምር ቤትና መሬት አላት። ያንን መሬት አታልዬ በርካሽ ዋጋ ከእጇ ለመንጠቅ ስል ነው የተጠጋኋት። ይህንን ከተናገረ በኋላ የሚያስገርመው የሮም ዳኞች የክራሰስን ስግብግብነትና የገንዘብ ፍቅር ጠንቅቀው ስለሚያውቁ ይህ ሰው ለጾታዊ ግንኙነት ሳይሆን ለገንዘብ ብሎ ነው የሄደው ብለው አመኑት። ከሞት ቅጣትም በነፃ አሰናበቱት። ሊሲኒያ መሬቷን በማጣቷ ምክንያት ሕይወቷ ተረፈ። የስፓርታከስ አመጽ ከተሸነፈ በኋላ ማርከስ ሌላ አመጽ እንዲነሳ ለማስፈራሪያነት እጅግ ዘግናኝ እርምጃ ወሰደ። የተማረኩት 6000 የሚያህሉ የስፓርታከስ ወታደሮች ከካፑዋ እስከ ሮም በነበረው በመቶዎች የሚቆጠሩ ኪሎሜትሮች ርዝመት ባለው መንገድ ግራና ቀኝ በመስቀል ላይ ተሰቀሉ። ሁሉም ወንዶች የተሰቀሉት ሙሉ በሙሉ ራቁታቸውን ነበር። ሮማውያን ወታደሮቹን በቁማቸው ከመስቀላቸው በፊት የወንድነት ሰውነታቸውን በመቁረጥና በማሰቃየት ከፍተኛ የስነ ልቦናና የአካል ውርደት ፈጽመውባቸዋል። እነዚህ 6000 ራቁት አስከሬኖች ለወራት በየመንገዱ ላይ ተሰቅለው እንዲበሰብሱ ተደርገዋል። ወደ ሮም የሚገባ ማንኛውም ሰው ባሪያዎች ለጾታዊ ግንኙነትም ሆነ ለስራ ሲጠቀም የሚሰማውን የበላይነት ጥያቄ ውስጥ እንዲያስገባና የሮምን የጭካኔ ስልጣን እንዲረዳ ለማድረግ የተሰራ ታላቅ አስፈሪና የታሪክ ማሳያም ነበር። እንግዲህ ቤተሰቦቻችን በዛሬው ቪዲዮአችን ስለ ስፓርታከስ ከካሜራ ጀርባ የነበሩትን እውነተኛና በሮማውያን ጊዜ የነበረውን ትክክለኛ ታሪኮችና እናንተም የማታውቋቸውን እውነታዎች በዚህ መልኩ አቅርበንላችኋል። ከተመቻችሁና ቪዲዮውን ከወደዳችሁት ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ቤተሰብ ሁኑ። በተጨማሪም ደግሞ በቀጣይ እንድሰራላችሁ የምትፈልጓቸውን ሀሳቦች ኮሜንት ላይ አስቀምጡልኝ።